ተለቅ ያለ ቤተሰብ ያለው ባለ 3 መኝታ አፓርትመንት 238 ካሬ ላይ ያረፈ በሲግናል ላይ ነው ዛሬ ይዤላችሁ የመጣሁት። ሰው በፍሎር 2 ቤት ነው የሚገኘው። በግራ በኩል 3 ቤድሩም ሲኖር በቀኝ በኩል ደግሞ ወይ ደግሞ ፊት ለፊቱ ደግሞ 2 ቤድሩም ነው ያለው። ሰው ኤሌቬተር አለ። ከዛም በኋላ እነዚህ ቆጣሪ እና አንዳንድ ዋየሮች ደግሞ የምናደርግበት ሲስተም እዚህ ጋር አለች። ላይክ ሴታፓ ደስ ትላለች አይመስልም ምንም። አዲሽናሊ ደግሞ we have a garbage shooter here. So garbage shooter እዚህ ጋር አለ። so ታሳያችሁ ባለ 3 መኝታ ልክ ዳይሬክትሊ እንደገባን ወደ ቤቱ ሜድሩም እናገኛለን። እዚህ ጋር የምንመለከተው ሜድሩም ነው። ሜድሩሙ የራሷ ባዝሩም አላት፣ መታጠቢያ፣ መቀመጫ እና የእጅ መታጠቢያ አለው። ከሷ ቀጥሎ ደግሞ በስተግራ በኩል ደግሞ አንድ ገስት ቤድሩም አለ። ገስት ቤድሩሙ የራሱ ባዝሩም አለው። እዚህ ጋር ክሎዜት እናገኛለን። የራሱ ባዝሩም መታጠቢያ አለው። በቂ የሆነ ስፔስ አለው። ከዛም በኋላ ደግሞ አዲሽናሊ ደግሞ ባልከኒ ይኖረዋል ማለት ነው። ከዚህ በኋላ ቀጥታ ደግሞ አልፈን ስንሄድ የምንመለከተው ፈረስ ብቻውን ሳይሆን ከሚስቱ ጋር የሚያስጋልብ የሚያክል እጅግ በጣም ሰፊ የሆነ ሳሎን እናገኛለን። ኦፕን ኪችን እዚህ ጋር አለን። አዲሽናሊ የቤት ደግሞ ክሎዝድ ኪችን ደግሞ ተጨማሪ ያለው በጣም ሰፊ ስለሆነ ሴትአፑን እንደፈለገን አድርገን መጠቀም እንችላለን። ላይክ ዳይኒንግ ቴብል እዚህ ጋር ትልቅ ዳይኒንግ ቴብል ካለን ዳይኒንግ ቴብል እዚህ ጋር ማድረግ እንችላለን። ኮመን ባዝሩማችን ፊት ለፊት ስለሚገኝ ቀረብ ያለ ቦታ ዳይኒንግ ቴብል ማድረግ እንችላለን። ከዳይኒንግ ቴብሉ ፊት ለፊት ደግሞ እዚህ ጋር የሶፋ የቲቪ ኤሪያ ነው የምናደርገው። በተጨማሪ የዚህ ቤት ትልቁ ደግሞ ኳሊቲ ብርሃኑ ነው። በቃ ብርሃን ላይ ምንም አይነት ኮምፕሮማይዝ ማድረግ የሌለብን ነገር ቢኖር አፓርትመንት ስንገዛ ብርሃን ነው። እንደምትመለከቱት ልክ ቀጥታ ባልካኒው ላይ እንደወጣን በጣም ረዘም ያለ ቆንጆ ስፔስ ያለው ላይክ እዚህ መጽሐፍ ማንበብ ሊሆን ይችላል፣ ቡና መጠጣት ሊሆን ይችላል። ማድረግ የምንችለው ስፔስ የሚበቃ ያህል ባልከኒ ወይንም ደግሞ በረንዳ አለ። እይታውም ወደ ኢስትዋርድ ስለሆነ የሞርኒንግ ሰንላይት ነው የሚያገኘው which is ጥሩ የከሰዓት ፀሐይ አይሆንብንም ማለት ነው። ስለዚህ እንደምትመለከቱት ላይክ ሰፋ ያለ በጣም ቆንጆ ሲሊንጉም ጥሩ ከፍ ያለ ሙቀት የማያገኝ ስፔሲንጉም ደግሞ የተሻለ የሆነ አፓርትመንት ነው። ከዛም በኋላ ደግሞ አንድ ደግሞ የልጆች መኝታ ቤት እዚች ጋር አሳያችኋለሁ። ይሄ ልጆች መኝታ ቤት ነው። ክሎዜት አለው። አዲሽናሊ ደግሞ የራሱ የሆነ ባልከኒ ያለው ማለት ነው። የልጆች መኝታ ቤቱ ይሄን ይመስላል። ኮመን ባዝሩሙን ላሳያችሁ። ኮመን ባዝሩሙ የራሱ ቦይለር ያለው፣ ሻወር ቦክስ ያለው፣ መቀመጫ ያለው ጥሩ ኳሊቲ ሃይ ስታንዳርድ ማቴሪያል የተጠቀምነው ነው። ከዛ በኋላ ደግሞ ማስተር ቤድሩሙ ፕራይቬሲውን ጠብቆ ይሄ የሚያክል አልጋ ሜትር ከ50 ሜትር ከ80 2 ሜትር የፈለጋችሁትን ያህል መዘርጋት የሚችል ቤድሩም ነው። ማስተር ቤድሩም ወይ ፕራይሜሪ ቤድሩም ነው። ከዛ እንደ ዎኪንግ ክሎዜት ደግሞ ለብቻው ዎኪንግ ክሎዜት አለ። አዲሽናሊ ድሬሲንግ ቴብልም ዋናው ቤት ላይ ማድረግ ትችላላችሁ ማለት ነው። ማስተር ቤድሩሙ ስንገባ ነው ማስተር ባዝሩሙ ላይ ስንገባ በጣም ለየት ያለ እዚህ አፓርትመንት ላይ ማስተር ባዝሩሙ ባለ 2 መታጠቢያ ነው። ብዙ ቦታ የማናገኘውን ነገር 2 መታጠቢያ ያለው መቀመጫ ደን ሻወር ቦክስ ያለው ደግሞ የራሱ የሻወር ቦታ ቦይለር አለን። ስፔሲንጉን እንደምትመለከቱት በጣም በቂ ነው። ኢንኬዝ ይሄኛው ራሱ ኢቨን ክሎዜት ኤሪያችን የማይበቃን ከሆነ አዲሽናሊ እነዚህ ወደዚህ ኤክስቴንድ አድርገን ተጨማሪ ማድረግ እንችላለን ማለት ነው። እዚህ ጋር ምንድነው አልጋ እና ቲቪ ብቻ ነው የምናደርገው። በጣም ትልቅ ስፔስ ስለሚኖረን
ላይክ እንደ ድሬሲንግ ቴብልም አዲሽናሊ ማድረግ እንችላለን ማለት ነው። ሶ ይሄ እንደነገርኳችሁ ይሄ ቤት የሚገኘው ሲግናል አካባቢ ነው። 238 ካሬ ላይ ያረፈ ቤት ነው። በካሬ 160 ሺህ ብር ይባላል፣ ወይንም ደግሞ 38 ሚሊዮን ብር ይጠራል። ሶ ማየት መጎብኘት ወይንም ደግሞ ቤቱን መግዛት የምትፈልጉ ስልካችን ላይ ደውሉ። ፎሎ፣ ላይክ፣ ሼር እንዳይረሳ። ልዑል ሪል ስቴት ነኝ። መልካም ጊዜ